ሞካፖት የተሰኘ የቡና ማፍያ ማሽን ከፍተኛ የሆነ ጉዳት በተጠቃሚዎች ላይ እያደረሰ መሆኑን የተለያዩ ሚዲያዎች እየዘገቡ ይገኛሉ። ሞካፖት እንግዲህ የስቲም ቡና ማፍያ እየተባለች ብዙ ሰዎች እየተጠቀሟት ይገኛሉ። በተለይ ኢትዮጵያ ውስጥ ጀበናን ተክታ እየሰራች የነበረች ወይም በዚህ ልክ ጀበናን ተክተው እየተጠቀሙበት ያለ የቡና ማፍያ ማሽን ነው። ነገር ግን በተለያዩ ሰዎች ላይ ጉዳት እያደረሰ እንደሆነ የተለያዩ ሚዲያዎች እየዘገቡ ይገኛሉ። ከዚህ ላይ እንደምትመለከቱት እቺን የመሰለች ቆንጆ ልጅ እንደዚህ አይነት ጉዳት በማድረስ ከፍተኛ ቁስለት አይኗ ላይ እና ፊቷ ላይ እንዳደረሰባት ይታያል። ሌላው እዚህ ቤቶች ላይ እንደምታያቸው ኮርኒሱን ጭምር በስቶ ወደ ላይ እየሄደ ያ ማለት ልክ እንደ ቦምብ እንደ ሚሳይል የሚፈነዳ የሚወረወር አይነት ሆና ነው ያለችው ማለት ነው። ስለዚህ ጥንቃቄ እንድናደርግ በተለይ አዲስ ያልገዛን ሰዎች ካለን ከመግዛት ብንቆጠብ፣ የገዛን ሰዎች ደግሞ ለጊዜው ባለመጠቀም መጠንቀቅ እንዳለብን ላሳስባችሁ እወዳለሁ።